ሰላም ጤና ይስጥልኝ የዩቲዩብ ተከታታዮቼ፣ የቲክታክ ጓደኞቼ፣ ቤተሰቦቼ ሁላችሁም እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ ከኢትዮጵያ የመጣልንና ስለ ሁለት ሀሳብ ላወራችሁ ነው የመጣሁት። አንደኛ ከኢትዮጵያ የመጣልኝን ነገር፣ ሁለተኛው ደግሞ እዚህ ጋር ታያላችሁ ጉዳቱንና ጥቅሙን ማለት ነው። እና እስቲ ከዚህ ልጀምርላችሁ። ምክንያቱም አሁን ትንሽ እረፍት ነው ያለኝ። ከዛ በኋላ ምናልባት ለስራ ከተጠራሁኝ ጥዬ ስለሚሄድ ማለት ነው። የሁላችሁ ውዶች እንዴት ናችሁልኝ? በፊት ማለት ነው እኔ ስጠቀም ምናልባት በየወሩ ሲገዛልኝ አሁንም ሌላ ፕሮዳክት እንደዛ ነው የምጠቀመው። የተለያዩ አይነት በየወሩ እየቀያየርኩኝ ነበረ የምጠቀመው ማለት ነው። ያ ግን በጣም ከምላችሁ በላይ ማለት በጣም ጉዳት አለው። አንደኛ ለቆዳችን፣ ሁለተኛ የማሳከክ፣ አለመስማማት፣ አለርጂ እንደዛ አይነቶች፣ አንዳንዴ ብብታችን ጥቁር ይላል፣ መለብለብ አይነት ነገሮችን እንትን ይላል። ምክንያቱም ፕሮዳክቶቹ በተቀየሩ ቁጥር ቆዳችን ላይም እንደዛ አይነት ነገሮች ይከሰታሉ ማለት ነው። በነገራችን ላይ እሺ፣ እዚህ ጋር ስለዚህ ከማብራራቴ በፊት ማለት ነው ሁላችሁም እስቲ እዚህ ይሄንን ቪዲዮ የምትመለከቱ ጓደኞቼ በሙሉ በራሳችሁ ቋንቋ ሰላም እንዴት ነሽ በሉኝ ማለት ነው። ምናልባት ኢትዮጵያ የብዙ ብሔር ብሔረሰቦች ሀገር ስለሆነች የምትመጡት እንደዛውም አማርኛ ብሔራዊ ቋንቋ ቢሆንም እንኳን የራሳችን ወይም አፍ መፍቻ ቋንቋ ሊኖር ይችላል፣ ላይኖርም ይችላል። ምናልባት አማርኛ ብቻ ተናጋሪ ልትሆን ትችላላችሁ፣ ሁለተኛ ቋንቋ ተናጋሪ ልትሆን ትችላላችሁ። አሁን ለምሳሌ እኔ የደቡብ ልጅ ከሲዳማ፣ በሲዳምኛ ሰላምታ ኬሬሆ ሰላምቴ ኬሬሄ ሆነች እንደዚህ ማለት ነው። ሁላችሁም ኮሜንት ላይ በስልጥኛ ሊሆን ይችላል፣ በጉራግኛ ሊሆን ይችላል፣ በሀዲይኛ ሊሆን ይችላል፣ በኦሮምኛ ሊሆን ይችላል፣ በትግርኛ ሊሆን ይችላል። ምክንያቱም ያልጠራኋቸው ብዙ አሉ። ምክንያቱም 88 እንደዛ አይነት ነው መሰለኝ። እና ሰላምታ ስጠኝ በቃ እስቲ አምሮኛል፣ እርጉዝ ስለሆንኩኝ አምሮኛል። ሰላምታ በራሳችሁ ቋንቋ ጻፉልኝ፣ ኮሜንት ላይ ነው የምላችሁ። ወደዚህ ፕሮዳክት ስመጣ በጣም ምርጥ ምቾት ይኸውላችሁ እዚህ ጋር የኩከምበር ወይም ደግሞ የኪያር ነው። ይሄ በጣም አሪፍ ነው። አንደኛ ለቆዳችሁ ተስማሚ ነው። ለማንኛውም እኔ በጣም ነው የተመቸኝ። እነዛን እንደውም አሁን ጥዬ ይሄን ከተጠቀምኩኝ አንድ 2-3 ወር ይሆነኛል ማለት ነው። በቃ ይሄን ብቻ ዶቭ የኪያር ማለት ነው። እና በጣም ተመችቶኝ እየተጠቀምኩ ያለው ፕሮዳክት ይሄና ይሄ ነው። እናንተም ከምትቀያይሩ ማለት አሁን ለምሳሌ ማዳሞች በብዛት ማለት ነው ኦፈር ይባል የለ በየሳምንት የሚወጣ ኦፈር ወይም ዲስካውንት፣ እሱ ሲመጣ ለምሳሌ ዲስካውንት ሲመጣ ሁለት አንድ ላይ ነው የሚሰጡት። ለምሳሌ ይሄን ሁለቱን በአንድ ዋጋ ነው የሚሰጡን። ያ ምንድነው ኦፈር ይባላል። ግን ምናልባት ያልተመቸን ነገር ከሆነ እናንተ መናገር መቻል፣ ካልተስማማችሁ እነሱ ያመጡትን ብቻ መቀበል ሳይሆን እነሱ የሰጡንን መቀበል ብቻ ሳይሆን ኖ ማለትን መልመድ መቻል አለብን። ኖ ይሄ አይመቸኝም። ይሄ በተለይ ደግሞ እንደኔ ኮንትራት ቤት የምትሰሩ ልጆች እነሱ ሰዎቹ ያመጡትን ብቻ መጠቀም ብቻ አይደለም፣ ያመጡትን ብቻ መጠቀም ብቻ ሳይሆን ይሄ ነገር ለእኔ አይመቸኝም፣ አልተስማማኝም፣ አይመቸኝም ማለትም መልመድ መቻል አለብን። ለምን
እነሱ ጋር የምንኖረው ያው ዘላቂ አይደለም፣ ወይም ደግሞ አይደለም እነሱ ቤት በዚች ምድር ላይ እኮ ዘላቂ አይደለም የምንኖረው አይደል እንዴ? ዘላቂ አይደለንም። እስካለን ድረስ ብቻ ነው የምንኖረው። መፍራት ወይም ደግሞ ማክበርና መፍራት ይለያል። ስራቸውን አክብረን እንሰራለን። ከዛ በተጨማሪ ግን ማይመቸንን ነገር ማይስማማንን ነገር አይስማማንም። አሁን በፊት ማለት ሴትዮዋ ጸጥ ብላ ነው የምታመጣው በራሷ ጊዜ። እኔ ላይ ስላየው ነው በራሷ ዝም ብላ የፈለገችው በሳምንት በ15 ቀንም ትሄድ በቃ የፈለገችውን ይዛ ትመጣለች። ያ ነገር ደግሞ ኖ ማይሪድ ማለት መልመድ አለብን። ሳዳ ማይሪድ መዳን በሉ እንዴ እንሞታለን እንዴ? ምክንያቱም አንደኛ እነሱ እኛ እንትን ስንል እንደዛ ስንል ፍላጎታችንን እየተረዱ ነው የሚሄዱት። የሰጡንን ስንቀበል ወይም ያመጡትን ብቻ የምንጠቀሙ ከሆነ እንደዛ እነሱ አስተሳሰባችን እንደሱ አስተሳሰብ እንትን የሆነ ዝቅ አድርጎ የማየት ነገር አለና እህቶቼ በተለይ ኮንትራት ቤት የምትሰሩ እህቶች፣ በራሳችሁ ወጥታችሁ መስራት የማትችሉ ልጆች እንደዚህ ማለት በቃ የራሳችሁ ወጥ የሆነ ፕሮዳክት ለምሳሌ የፀጉር ቅባት ሊሆን ይችላል። እንደዚህም አይነት ለምሳሌ እንደዚህ ኒቫ ሎሽን የራሳችሁ በቃ የራሳችሁ የሆነ ወጥ ፕሮዳክት መጠቀም አለብን። ምክንያቱም ለምን እንደሆነ ታውቃላችሁ? ፕሮዳክቱ በተቀየረ ቁጥር እስኪናችን ላይም እንደዛው በዛው ልክ ጉዳት አለው። ጉዳት ስለሚኖረው ነው። አሁን ለምሳሌ እቺ ሴትዮ እስካሁን አመት ምናምን አለፈኝ። የእውነት ነው የምላችሁ ሁሉም ነገር በየወሩ ትቀይራለች። ተመሳሳይ ዘሴም ነው በቃ ምንም ልዩነት የለውም የምትጠቀመው። እና በፊት እኔ ሳውዲ አረቢያ እስከ ስንት አመት ሰርቻለሁ። እዛም የሚጠቀሙት ዘሴም ፕሮዳክት ነው። ምናልባት ለመጀረብ ይላሉ ለሙከራ ብለው ትንሽ ያመጣሉ። ከተስማማቸው ይቀጥላሉ፣ ካልተመቻቸው ደግሞ ይተውታል ያንን ፕሮዳክት። ጀስት እኛም ደግሞ ማለት እንደነሱ እኩል እንሆን ወይም ደግሞ የእነሱን ፕሮዳክት እንጠቀም ማለት ሳይሆን በእኛ እንትን ለእኛ እስኪን የሚሆን ነገሮችን መጠቀም መቻል አለብን። ለምሳሌ የፀጉር ቅባቶች በብዛት የተለያዩ ቅባቶች የኛ ታመጣለች ግን ነው እኔ ብዙ ጊዜ አልጠቀምም። እኔ የምጠቀመው ምን እንደሆነ ታውቃላችሁ? ዘይቱንና የምግብ ዘይት አንድ ላይ የሆነ ቀምሜ ነው የምጠቀመው። እሷ አሁን ብዙ ጊዜ አንዴ የሽንኩርት አንዴ የምን አንዴ ይመጣሉ፣ ግን ብዙ ጊዜ ደስ አይለኝም እና የራሳችን የሆነ ወጥ የሆነ ፕሮዳክት ይኑረን ነው። ሌላው ደግሞ ከኢትዮጵያ ትላንትና የመጣልን ነገር ላሳያችሁ። ይኸውላችሁ እዚህ ጋር በጣም የሚያምር በርበሬ። እናንተ በርበሬ እንደዚህ ኑሮ ጥብስ ሆኗል እንደ ኢትዮጵያ። ኦ ማይ ጋድ የእውነት ነው ምላችሁ። ኢትዮጵያ ስንት ነው ያሉት? 550 እንደዛ አይነት ነው ያሉት። በጣም የእውነት ነው ምላችሁ። በጣም ውድ ነው በጣም በርበሬ ያለ ይሄ ምንድን ነው እንትን በሷ ምናምን እዚህ ድርቆሽ ቡና የገቢ ምንጫችን ቡና ይባላል። እና በጣም የቡና እንትን አለኝ ሱስ አለኝ የምር። ቡና ካልጠጣሁ መንቀሳቀስ አልችልም። ቡና ካልጠጣሁኝ በቃ አላቅም መሄድ አልችልም። በነገራችን ላይ አብዳቢዎች፣ አብዳቢ ካላችሁ አብዳቢ የት ነው? እስቲ በቃ አብዳቢ ካላችሁ ችግር የለውም። ከዚህ ውስጥ መርጣችሁ ስጦታ ይሰጣችኋል። እንደኔ ቆሎ የምትወዱ በርበሬ፣ እንደዚሁ በሶ፣ ድርቆሽ ከቡና ላይ ሁሉንም አይደለም ቀንሰን ነው የምንሰጣችሁ። ተጠቀሙበት እድሉን እላችኋለሁ። በተረፈው ስንሰራም አሳያችኋለሁ። ይሄንን አሳያችኋለሁ ሲሰራ። ግን አሁን ለጊዜው አልተሰራም ማለት ነውና ደግሞ የሆነ ነገር ላሳያችሁ ነው ዛሬ። እስቲ አምጪ ይኸውላችሁ። በህይወቴ በጣም የምወደው ነገር ውጪ ላይ እንደዚህ አትክልት፣ አበባ መሳይ ውጪ በቃ መንቀሳቀስ
ሰላም ጤና ይስጥልኝ። ወደ ዩቲዩብ ተከታታዮች በሙሉ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እዩት ዛሬ የሚያምር ቦታ እና የሚያምርን ኤሪያ ነው የሄድነው ለመዝናናት። ግን ብዙም አበሻ የለም፣ ለምን እንደሆነ አላውቅም። በቦታው አንድ ሁለት አሉ። እየተጫወትን እየተዝናናን ቡና እየጠጣን ነው።